ምግብ በልቼ ብመጣ ይሄ ሰውዬ ግማሹ የለም። አሁን ነገ ነው ምሳም በለው 48 ሰዓት ግን ትሬን አድርጌ ነው። አንዱ ሌላ ይሄ ሲስተም ዲዛይን የተደረገበት ነገር እናልኳችሁ እንቅስቃሴ ይወዳል። እንትን ፊዚካል አክቲቪቲ ሰውነት ላይ ነን አሁን። ፊዚካል አክቲቪቲ ይፈልጋል አልኳችሁ፣ ወሳኝ ነው። ያለሱ ሽባ ይሆናል። በጣም የማይፈልገው ነገር ደግሞ ብዙ ምግብ ነው። ለሚሊዮን ለመቶ ሺህ ዓመታት እየተራበ ነው ኢቮልቭ ያደረገው። እየተራበ አንድም ቀን ሁለትም ቀን ሶስትም ቀን ላይ በላ ይችላል። ሲስተሙ መብላት፣ ያንን ፕሮሰስ ማድረግ፣ ከዛ በኋላ ባዶ ሆኖ መቆየትን ነው የሚያውቅ። የስራ አቅሙም ያ ነው። ሁሌ ዝም ብሎ ካሰራ ነው ይበላሻል። የለመደው ደግሞ አይነት ጥሬ ዕቃ አለ። ምግብ ለእኔ ነዳጅ ነው። ሌላ ምንም ትርጉም የለውም። የደስታ ምንጭ አይደለም ምግብ ለእኔ፣ ሊሆንም አይችልም። ብዙ የደስታ ምንጭ የሆኑ ምግቦች መርዝ ናቸው። ለምን? ይህን ነገር እስካበላሹት መርዝ ናቸው። ይጣፍጣል? አዎ። ለምንድን ነው የሚጣፍጠን? ጥሩ ካልሆነ። በድሮ ጊዜማ ፍራፍሬ ምናምን ይጣፍጣል። የሚጣፍጥ ነገር እያየን የሚመር ነገር እንደ መርዝ እንዳንበላ ዲዛይን ሆኗል። መሳሪያውን ዓላማ አድርገነው አሁን የሚጣፍጥ ነገር ብቻ እንፈልጋለን። ዓላማውን ስቶ ማለት ኬክ አልነካም፣ ግን ያው የራሴ የማሰራው ኬክ አለ። ዞሮ ዞሮ ከተቻለ ዋይ ነው ሲስተም የማይበላሽ ከሆነ እሺ። ችንም ደግሞ ትንሽ ነክቼ ልሂድ። ስንበላ ምንድን ነው የምንሆነው? ልክ ይሄ ስንተኛና ሳንተኛ አለ። በብርሃን የምንገዛው ስኬጁል የምናደርግ ስራችንን መቼ ነው የነቃሁት? ብርታት ያለው ጠንካራ ስራዎች በዚህ ሰዓት ልስራ። መቼ ነው ፉዞ የሆንኩበት? ምሳ በልቼ ከሰዓት ፉዞ ስራ ሰራለሁ። ኦኬ ልክ ከዛ እኩል አሁን ብርሃን እንደሚገዛን ሲስተሙ ምግብ እየፈጨ ነው ወይንስ አይደል? ሁለት ደግሞ ሌላ ስርዓቶች። ምግብ ስንበላ የበላነው ምግብ እንደ ምግቡ ብዛት እንደ ምግቡ አይነት 6-8 ሰዓት ይፈጃል። እዚህ ጋር ታኝኮ እዚህ ጋር ገብቶ አስባችሁት አንዱ አምሾር ብዙዎቻችሁ ልቤ ምን ይመስላል እንዴት ነው የሚሰራው ብላችሁ አስባችሁ አታውቁም። ጭንቅላቴ ምን ይመስላል እንዴት ነው የሚሰራው? ጉበቴ ምን ይመስላል ደህና ነው ወይ? አይታሰብም። ለምን? በቃ ፎር ግራንትድ ይሄ ቆዳ ለብሷል፣ በቃ ይሄ ይመስለናል። አይደለም። እዚህ ውስጣችን የሌላ አንድ ዩኒቨርስ አለ፣ የረቀቀ ስርዓት ያለው አሰራር ያለው ከተረዳ ነው እንዳለ እንደ የምንገዛው የምንነዳው። ምግብ በምንበላበት ጊዜ ደም በሙሉ እዚህ ጋር ይመጣል። ኤነርጂ በሙሉ እዚህ ጋር ይመጣል። የማንበላው ነገር የለም፣ ተዘርዝሮ አያልቅም። ያንን ሁሉ ወስዶ ምን እንደሆነ ለይቶት በታትኖት ሰል ደረጃ አውርዶ ደም ውስጥ ከቶት ያ ደም ደግሞ እያንዳንዱ ቦታ አድርሶት የሰው ልጅ እንዲህ አይነት የረቀቀ ከባድ ስራ እስከዛሬ አልፈጠረም። በበላን ቁጥር ግን ይህን ሆምወርክ እየሰጠነው ነው ሰውነታችንን ያለማቋረጥ ማለት። አሁን አብሶ ደግሞ ያለ ገደብ። እንዴት ነው የማይፈርሰው? እሺ ምግብ ሳይበላስ ምንድን ነው የለመደው የሚወደው? እዚህ ጋር የመጣው 70% ኤነርጂ ደም በሙሉ ይሄ ባዶ ይሆናል። ይሄዳል ጭንቅላታችን ጋር። በዋናነት ኮንሱም የምናደርገውን ኤነርጂ በሙሉ 25 በመቶ ይሄ ነው የሚያቃጥለው። እችን የምታክለዋ ነገር ጡንቻ አይደለም፣ ስፖርት አይደለም። 25% እዚህ ላይ ነው የሚቃጠለው። ምግብ ሲመጣ ይህንን ነው አምተን እዚህ ውስጥ የምንከተው። ምግብ ሳይኖር ይሄ ሁሉ ይለቀቃል። እኔ አሁን ያለኝ የመቅለል ስሜት ምንም የምንሳፈፍ ነው የሚመስል። ሙሉ ኤነርጂ እኔ ጋር ነው ያለው፣ አይምሮዬ ውስጥ ነው ያለው። ከላይ እስከ 24 ሰዓት መቆም እችላለሁ እዚህ ምንም ሳይደክመኝ እስከ ነገር ባልበላ። ችግር ሲመጣ ምንድን ነው የማደርገው? አንዱ ጥያቄ የነበረው ጾማለሁ። እስር ቤት ስገባ 48 ሰዓት አልበላም። አይምሮአችንን በሰውነታችን መቆጣጠር እንችላለን። አሁን ኦለበሳድን የሆነ ደስ የማይል ቦታ ገባ። ኃይለኛ ነው ያንተን ብትቆጣጠሩትም ብትሉም አይን መካድ አይቻልም። ቀይረዋለሁ፣ ጾም ገባለሁ። ሙሉ ኃይሌ እኔ ጋ ነው። ምግብ መፍጨት ላይ ጊዜ ኤነርጂን አላቃጥልም። አይምሮ ጥርት፣ ሰውነት ራስን ማዳመጥ ይመጣል። በቀን አንዴ ነው እንበላው ኖርማል። በቀን አንዴ ዝም ብሎ በፊትም ስላወራው ዘው ብሎ በቀን አንዴ መብላት አይቻልም። ትሬኒንግ ይፈልጋል። ሲስተሙ ራሱ በቀን 3 ያስለምደ ነው። ቀስ ብሎ በቀን 2 እያለ ነው የሚለመደው። ሩቲኔ እንዳለ ሆኖ እስካሁን ምንም ነገር አልበላው። ምግብ ነው የመጣሁበት። እነዛ ነገሮች እንዳሉ ያው ሁሉ ነገር ወሳኝ ነው። ከአንዱ ነው ቀኝ እጅ፣ ግራ እጅ፣ እግር፣ ውሃ። የረሳሁት መጀመሪያ ስነሳ ማድረገው ነገር ውሃ። ሌሊቱን ሙሉ ይሄ ጽዳት ሲሰራ የዋለው ተከማችቷል እኮ የሆነ ቦታ። ልክ የደም ስራችን ሲስተም አይነት ይሄ ሊምፋቲክ ሲስተም አለ። በደም ስር ልክ ነው ያለው። ቆሻሻውን እየወሰደ ደግሞ መልሶ ባክታም በምንም የሚያወጣው እሱ ከልብ ጋር አልተገናኘም። ፓምፕ አያደርግም። ራሱ እንዲህ እየተሻሸ ቀስ ብሎ ነው የሚወጣው። ምንድን ነው የሚያነቃንቀው? ውሃ። እንደውም ይህን ፖይንት ጠንከር ማድረግ ፈልጋለሁ። እኛ ሀገር በጣም በሰፊው የማየው ሰው ውሃ የመጠጣት ልምድ የለውም። የጥፋት የመጨረሻው ቀላሉ ነገር ነፃ ነበር፣ ግን ቧንቧም አለ። አንድ ነገር ልንገራችሁ። አሁን ውሃ ፋብሪካ ስለሌለኝ ይሄ የፋብሪካ የውሃ ሽያጭ ፕሮፓጋንዳ አይደለም። እዚህ ሀገር ብሞት የቧንቧ ውሃ አልጠጣም፣ ቢፈላም ባይፈላም። ለምን? እንዳለ ክሎሪን ነው። አሁን እንደውም ተሻሽሏል። በፊት ትዝ ይለኛል ማለት የዛሬ 15-20 ዓመት ሲከፈት ወተት የሚፈስ ይመስላል። ለምንድን ነው? ያው ቧንቧው ቀዳዳ አለው፣ አልተቀየረውም። ስለዚህ ሶርሱ ላይ ክሎሪን ያበዛል። ክሎሪኑ እዚህ ጋር ምንም ገባ ይገለዋል። አትሊስት የቧንቧ ውሃ ተጠጥቶ ወዲያው መታመም የለም። ያ ክሎሪን ግን ይገባና ምንድን
ምንድን ነው የሚያደርገው? ሆዳችን ውስጥ ያሉት ወሳኝ ባክቴሪያዎቹን ይገላቸዋል። ገት ሆድ ጤነኛ ሳይሆን ደግሞ ምንም ነገር ጤነኛ ሊሆን አይችልም። ቢሆን እንኳን ቻርኮል ፊልተር ያለው ክሎሪኑን የሚያወጣ ስለተፈላ ክሎሪኑ የትም አይሄድ። እንደው ሳይድ ኖት ነው እሱ። ውሃ አብሶ በምጾም ቀን ዛሬ ሜቢ 4 ሊትር ጠጥቻለሁ ኦልሬዲ። አብሶ ጾም ሲሆን እያጸዳ ነው ምን እያለ ነው ምናምን፣ ካልታጠበ መልሶ ቶክሲን ነው የሚያከማቸው። ውሃ በጣም ወሳኝ ነገር። አሜን አይዋጥልኝም፣ አይጣፍጠኝም፣ ምናምን አይገባኝም። ስንታመም ምንድን ነው መርፌ የምንወጋለን፣ የሚያምም መርዝ ኪሞቴራፒ መርዝ አይደለም እንወስደዋለን። እንዴት ነው ውሃ? እኔ እንደ ውሃ የሚጣፍጠኝ ምንም ነገር የለም። ቀኑ ይቀጥላል። የቀኑን ውሎ ለምን ሜቢ እነዚህን ብዙ ነገር ሳላወራ አንዱ ጥያቄ የነበረው ምንድን ነው የምታረገው ጠንካራ ለመሆን ሬዚሊየንት ለመሆን ምናምን ነው። አሁን የቀን ውሎ በቃ የማረገውን ነገር ይነግራቸዋል። ከዛ ጀርባ ያለውን ለምንድን ነው የማረገው ምኑ ኦኬ ለወደፊት ማወቁ ጥሩ ነው፣ ግን ቁም ነገሩ ይሄ ነው ካመናችሁኝ። ከሰዓት kind of ሌዚ ወርክ ይሰራል። እንደገና መልሶ ሲስተማችን ራሱ ኢቭኒንግ ላይ እንደገና የተበላውም ነገር ሄዷል ምናምን፣ ሁለተኛ ዙር ጉልበትና ንቃት አለ ከ12 ተኩል ሜቢ እስከ 2 ተኩል። ያ ደግሞ እንደገና የስራ ጊዜ። አንዳንዴ እዛ ጠዋት ስፖርት ካልሰራው በዛ ሰዓት ሰራለሁ። ከዛ ግፋ ቢል 4 ተኩል ስለሆነ የምተኛው ብቻ ግፋ ቢል ከ3 ተኩል ጀምሮ ብርሃን ተቀንሷል። ብርሃን እስካለ በቃ ሲስተሙ አሁንም ቀን ነው እያለ ነው። ጫጫታ ምናምን የለም። መልሶ ሲስተሙ የሚያረጋጋ ነገር። ያኔ አልጋው ሲገባ ምንም የለም፣ ሽው ነው። ይሄ ፊዚካል ሰውነታችን ኢቮልቭ ያደረገበትን እናውቃለን፣ ምን እንደሚፈልግ እናውቃለን። እዚህ አሁን ዳታው ዓለሙ ተዛብቶበት እንዳይበላሽ ከዛ ጋር አጀስት የሚያደርገውን ነገሮች በማድረግ እዚህ ውስጥ ቢሆንም የአእምሮም የሰውነትም ጤንነት በሚጠብቅ ሁናቴ ጊዜ አጥፍተንበት ኤነርጂም ዋተቨር እንደ ማንኛውም ስራ መስራት ግዴታ ነው።